ሲቲ አሸንፏል። ሌሊት ነው ማንም አያየኝም በላችሁ። ምን አይነት ጌም ነው? ምን አይነት ጌም ነው? የምር ይሄን ጌም ያላያችሁ ሰዎች ጨዋታ አምልጧችኋል። በጣም የሚያምር ጌም ማለት ነው። ከ5-1 5-4 ጭራሻቸው ወጣችሁ ነበር። የምሬ ነው። ግቫርዲዮል ዛሬ ግቫርዲዮል አተረፋችሁ። እድሜ ለግቫርዲዮል በሉ። በጣም በጣም የማይሆን ጨዋታ ነው የጨዋታችሁ። የምሬ ነው። በተከታታይ ሳምንት የተመለከትነው ነገር ነው። ሲቲ ውጤቱን ማስጠበቅ አይችልም። የምሬ ነው። ጌም ማኔጅመንት ጋርዲዮላ ጠፍቶበታል ማለት በቃ ቲማችሁ በጣም ልክ አይደለም ማለት ነው። ጋርዲዮላ ጌም ማኔጅመንት ላይ ችግር የለበትም ነበር። ገባችኋ? 2-0 ከመራችሁ 4-0 ያደርግባችኋል። ችግር የለም። ከ5-1 5-4 ሲሆን ጋርዲዮላ እኔያችሁ አላውቅም ቆይቻለሁ። ማን ምንድን ነው ፎደን በጣም ወደ ፎርሙ ተመልሷል። በጣም ጽድት ያለ ነገር ማለት ሃላንድም 1 ጎል 2 አሲስት ዛሬ። ወይኔ ኪንግ ያን ኳስ ቢያገባው ኖሮ ፈጣሪ ያተረፋችሁ። ወይኔ ከዛሬው ጨዋታ አንድ የሚያምር ነገር ማሊያችሁ ብቻ ነው። ምንም አልተጫወታችሁም። የምሬ ነው። ሰከንድ ሃፍ ላይ በጣም ነበር የተበለጣችሁት። ፈርስት ሃፍ ላይ እኔ ጨዋታው አስጠልቶኝ ነበር። በጣም ጥፍጥፍ አድርጋችኋቸው ነበር ማለት ነው። ፉላሞች ቺኩዌንዜ በጣም ነው የሚችለው። ማን ቺኩዌንዜ ቀድሞ መግባት የነበረበት ሰው ነው። ቺኩዌንዜ በጣም ነው የሚችለው። አረጋይስ ትናንት ምንድን ነው የተመለከተው? ሲቲ ከፉላም ማታ ያየው 5-1 ሲሆን ተኛውና ከዚህ በኋላ ምንም አይፈጠርም ብዬ ጠዋት ነቃላችኋለሁ 5-4 ነው። ምን አይነት ጌም ነው ያመለጠኝ? ኳስ ለምን እንደምትወዱ ምትሉ ትናንቱን የሲቲ እና የፉላም የማየት በጣም በቂ ነው። መቻች ፎሎ ያደርጋችሁ። ቦርኮቲ ዶንቆቲም ዛሬ ተረፈ ጀማው ለትንሽ ፉላ ምን አይነት ቲም ነው? ነጥቡን አጥቧል። አሁን ቂጡ ይጥበበለትና ነጥቡን አጥቧል። ወደ 2 አድርጎታል። 100% የትማይደርስ 100%። አሁን የአርሲ ደጋፊ መጨናነቅ አያስፈልግም፣ መደንቅጥ አያስፈልግም። አርሰናል ነው ጀማው። አርሰናል ነው። ነገ ብሬንትፎርድን ግልብ ደንቆሮትን ምንም አይነት ተስፋ የለውም። ምንም አይነት ዛሬ በእድል ያለፈው በእድል የአርሲ ደጋፊ መጨናነቅ ምናምን ማሰብ አያስፈልግም። የእውነት ይሄ ዓመት የአርሰናል ነው ጀማው። የአርሰናል ነው። ይሄ ቦርኮቲ ይሄ ግማታ ምሽታታ ዛሬ ያለፈ ለትንሽ አመለጠኝ። ግን ፉላም ይለያል። የአርሲ ደጋፊ ምንም እንዳታስብ 2 ነጥብ ሆነ ምን ሆነ ነገ ብሬንትፎርድ። ኧረ ፈላው ቋጠሩ። ከዚህ በለሽ እንዴት እንቋጥር? እንደ አጋጣሚ የሰከንድ ሃፍ ነው ጨዋታውን ያየሁት። ግን ምን አይነት ተአምራዊ ጨዋታ ነው ያየነው። ግን ሊደነቅ የሚገባ ፈላው 2 ጊዜ አመለጥከኝ። በአንድ ሳምንት ውስጥ 2 ጨዋታ እንደዚህ አድርጋ አሸነፍክ። እያምታታ ማለት ነው። አረ ምንድነው ግን ምን አይነት ጨዋታ ነው ያየነው? ምን አይነት ድንቅ ጨዋታ ነው ያየነው? እዚህ ማጅራቴ ጋር ትኩስ ትንፋሽ የተሰማኝ ነው። እኔ ትኩስ ትንፋሽ የተሰማኝ ነው። መጣውልህ እያለኝ ነው ሲቲ። ምን ይሻላል ዘንድሮስ? ለማንኛውም ነገ የቤት ስራችንን ማውጣት አለብን። ካሞኒው ገነርስ የማታው የፉላምና የሲቲ ጨዋታ እንዴት አባቱ ያበደ ጨዋታ ነበር። እግዚአብሔርን በጣም ማለት ገለልተኛ ሆኖ ለሚያይ በጣም የሆነ በቃ ደስ የሚል ጨዋታ ነው። ለፉላም ደጋፊዎች የሚያስደስት ነው፣ ለሲቲ ደግሞ የሚያስጨንቅ ጨዋታ ነበርና እኔ የምላችሁ ዶናሩማን አሁን ባለማስፈረማችን ልንደሰት ነው የሚገባን ወይንስ ልናዝን? እኔ 4 ጎል ይገባበታል የሚል ጭራሽ በአንድ ጌም ማለት ነው ዶናሩማን በዚህ ልክ አላስበውም እና ትንሽ ኮንፊውዝድ አደረገኝ። እስኪ እናንተን ሀሳብ ንገሩኝ። እንደገና ደግሞ አካውንቴ ዋርኒንግ ውስጥ ገብቷል እና ጋይሶች እየገባችሁ ኮፒ ሊንክ አድርጉ። በፕሪሚየር ሊግ ታሪክ 7ኛው ነው የሁሉ ጎል አንድ ጨዋታ ላይ ሲገባ። ቅድም ሲቲ ተጨንቆ ነው የሚያሸንፈው ስለ ኮሜንት ላይ ጮኮ ሰውዬ የት አለ እስቲ? አያሸንፍም እኮ አላልኩም፣ ይጨነቃል ግን ብያለሁ። አውቀዋለሁ፣ እኛ ቲሜን አውቀዋለሁ። እኔ አሁን አሸነፍኩ ብዬ ልንጫጫባ አልችልም። ሁሉም እኮ አሪፍ ጎል አግብተዋል። ራይንደርስም አግብቷል፣ ሃላንድም አግብቷል፣ ፎደንም አግብቷል፣ ዶኩም ዲፍሌክሽን አግብቷል። ሌላኛው ማን ነው? ራሱ ፎደን አግብቷል። አሪፍ ግን መልሶ ይገባባቸው። መልሶ እንደዚህ መቀጥቀጥ ማለት መጠቃት ማለት ምን ማለት ነው? እንደ ዋንጫ ተፎካካሪ እኮ ልንዳድን ነው እንጂ ልንደሰት አይገባም። ፔፕ ይህን ነገሩን መቀየር አለበት። ለማንኛውም 3 ነጥባችን ይዘን ወጥተናል። ከተፈራው ከፉላም ጨዋታ 3 ነጥባችን ይዘን ወጥተናል። ይህን ቪዲዮ ሼር፣ ኮፒ ሊንክ አድርጉ፣ ፎሎ ማድረግ እንዳረሱ። ይመቻችሁ። ፔፕ ጋርዲዮላ ለሁለተኛ ጊዜ አመለጥክ። ለሁለተኛ ጊዜ በዚህ 5 ቀን ውስጥ ለሁለተኛ ጊዜ አመለጥክ። ተርፋሃል። ባለፈው በሊድስ ጉሮሮህን ተይዘህ ለጥቂት 90 ሲደመር 3 አካባቢ ባገባው ጎል አመልጠሃል። ዛሬ ቀድመ ያገባቸው ጎሎች አትረፈዋል። ቀድመ ያገባቸው 4 እና 5 ጎሎች አተረፉ እንጂ ዛሬም እንደዚህ ተይዘህ
ሲል ብለህ ነበር፣ አመለጥክ። ምስጋና ለገቫርዲዮል አትርፈዋል። ከመስመር ላይ ያወጣት ኳሷን ግን አታመልጥ። ይሄ አካሄድ ያዛልቅ 4-3 ጎል ምናምን እየገባብህ አታመልጥም። እንደዚህ እንዲጨብጭ እንደዚህ ይዤ እጠብቅሃለሁ፣ አታመልጠኝም፣ አስጥልሃለሁ። ቀድሞ የገባው ጎል ነው እንጂ ፉልሃም ቺኩዌንዜ ምን አይነት ተጫዋች ነው? ምን አለ ቀድመ ሜዳ ውስጥ ብትገኝ። አተራመስክልኝ እኮ አተራመስክልኝ። በቃ ምን አለ ቀድመ ሜዳ ውስጥ ብትገኝ። ማርኮ ሲልቫ ምን አለበት ቀድመ እንዲህ አይነት አተራማሽ ተጫዋች ሜዳ ውስጥ ብታረግ። ይሄ ሁሉ ጎል ሁሉ አይቆጠረብህም ነበር። ለማንኛውም የሚገርም ጨዋታ ፉልሃም አሳይቷል። በቃ በተለይ ሰከንድ ሃፍ ዋው የሚያስብል የሚገርም ጨዋታ አሳይቶ 5-4 9 ጎል ነው የተቆጠረው። 9 ጎል ሲቲ እየተጫወተ አስብ። እሱ 5 ያግባ ግን 4 ሲገባበት አስበዋል። ታዲያ ይሄ ቡድን ቀጣይ ይተርፋል? ጠንከር ያለ ቀድሞ የማይገባበት ቡድን ካገኘ ይተርፋል? አይተርፍም። እንደዚህ ጄማ የምጠብቀው አይተርፋትም። ዛሬ አመለጠ፣ ሌላ ጊዜ ግን አይተርፋትም። ግን ባስኬትቦል ነው ይመስለው። በቃ ጨዋታው ባስኬትቦል ነው ይመስለው። 9 ጎል 5-4 አመልጠኸኛል፣ ግን አገኛል። ችግር የለም አገኛል። እማገኘ ቦታ አገኛለሁ። እንደዚህ ይዤ እጠብቅሃለሁ ለትንሽ